ይህ መሬት ኢትዮ እስራኤል ሳምንታዊ ቴሌቪዥን ፕሮግራም ነው። የዕለቱን ዜናዎች እናሰማችኋለን። ዜናዎችን የምናቀርብላችሁ እኔ ዮሴፍ ይጥና ሙሉ ጎጃም ሸቴ ነኝ። በቅድሚያም አርዕስተ ዜና። የኢትዮጵያ የምጣኔ ሀብት እድገት በፍጥነት ቁልቁል እየወረደ ከመሆኑም በላይ ከባድ የውጭ ምንዛሬ እጥረትን በቀጣዮቹ ወራት ውስጥ ሊከሰት እንደሚችል ያላቸውን ስጋት የውስጥ አዋቂ ምንጮች ገለጹ። በውጭ ሀገራት የሚኖሩ ትውልደ ኢትዮጵያውያን በኢትዮጵያ ውስጥ በባንክና በኢንሹራንስና በማይክሮፋይናንስ ተቋማት ውስጥ የገዙትን አክሲዮን የትርፍ ክፍፍል እንዲታገድና ባለአክሲዮኖቹም ከሆኑ ለፍርድ እንዲቀርቡ የሚደነግገውን ሕግ ለማሻሻል መመሪያ ቢሰጡም ችግሩ አይቀረፍም ተባለ። ፋሺስቱና ዘረኛው ህወሓት የሚመራው የኢህአዴግ ቡድን በአማራው ላይ ያወጀውን ጦርነት ህዝቡ በጀግንነት በመመከት በሳምንት ውስጥ እንዲጨፈጭፈው ከተላከው አረመኔው የህወሓት ሰራዊት ጋር ሲፋለም መሰንበቱ ተገለጸ። በኢትዮጵያ ወቅታዊ ፖለቲካ አለመረጋጋት ፈጣሪውን ተጠያቂውን ባለስልጣን ላይ ያለው የኢህአዴግ መንግስት ነው ሲሉ ሀገር ቤት የሚገኙ ተቋሚ ድርጅቶች ገለጹ። ህወሓት በበላይነት በሚቆጣጠረው የግንባር ምክር ቤት ላይ ስሙላ አለ ሲባል የቆየውን የፌዴሬሽን ፓርላማ ተክቶ እየሰራ እንደሚገኝ ይህም ሀገሪቱ በህገ መንግስት ደንብ ሳይሆን በፖለቲካ ቡድኖች ፍላጎት እንደምትመራ ተጨባጭ ማሳያ ነው ሲሉ የሀገር ቤትና ዓለም አቀፍ የህግ ምሁራን ገለጹ። የእስራኤል መንግስት የፖሊስ አዛዥ የኢትዮጵያ ቤተ እስራኤላውያን በእርግጥ አይሁዶች ናቸው፣ ሆኖም ከሌላው የእስራኤል ማህበረሰብ በበለጠ በወንጀል ተጠርጣሪዎች ናቸው በማለት በአንድ ስብሰባ ላይ ንግግር አደረጉ ሲሉ በተለያዩ ሚዲያዎች የሚናፈሰው ዜና ለማስተላለፍ የፈለኩት ሀቅ ጋር የሚጻረር ነው ሲሉ አስተባብለው ሆኖም ወገኖች ቅር በማሰኘት ይቅርታ ጠይቃለሁ ሲል አስታወቁ። አሁን ወደ ዝርዝሮቹ እናልፋለን። የኢትዮጵያ ምጣኔ ሀብት እድገት በፍጥነት ቁልቁል እየወረደ ከመሆኑም በላይ ከባድ የውጭ ምንዛሬ እጥረትን በቀጣዮቹ ወራት ውስጥ ሊከሰት እንደሚችል ያላቸውን ስጋት የውስጥ አዋቂ ምንጮች ገለጹ። በኦሮሚያና የአማራ ክልሎች ህዝባዊ አመጽ ከጀመረ ወዲህ ከሁለቱም ክልሎች ለውጭ ገበያ በብዛት ይቀርብ በነበረው ምርት ከግማሽ በላይ እየወረደ ሲሆን ከክልሎችም ይሰበሰብ የነበረው ከፍተኛ ግብር በተፈጠረው የጸጥታ ችግር ምክንያት በመስተጓጎሉ እንዲሁም በአድማው ተሳትፎ የኢኮኖሚና አገልግሎት ሰጪ ድርጅቶች የሥራ እንቅስቃሴ በመቋረጡ ገቢ በፍጥነት በማሽቆልቆሉ እንደሆነ ገልጸው መንግስት የበጀት ጉድለትም ሆነ የምንዛሬ አቅሙን የሚያሟላው በድርቁ ምክንያት በተገኘ የውጭ እርዳታ ምንዛሬ መሆኑን አጋልጠዋል። ከነዚህ ውስጥ አዋቂ ምንጮች በተጨማሪ ለመረዳት እንደተቻለው በአዲስ አበባም ሆነ በሌሎች ክልሎች የሚገኙ ባለስልጣናትና ሌሎች የሥርዓቱ ተጠቃሚዎች ከህዝብና ከሀገር የዘረፉትን ሀብት በፍጥነት ወደ ውጭ ምንዛሬ በመለወጥ ለማሸሽ እየተሯሯጡ መሆናቸውን ገልጸው ህንፃዎችንና ሌሎች ማሽነሪዎችንም በግልጽ ለመሸጥ ባለመቻላቸው ንብረቶችን እያስያዙ ከባንኮች ከመያዣው የላቀ ብድር እየዛቁ እንደሚገኙ አረጋግጠናል ብለዋል። አሁን በአገሪቱ የበጀት ክፍተትን ለማሟላት መንግስት አዲስ የብር ኖቶችን በማተም እንደተለመደው ወደ ገበያ በማስገባት የብር የመግዛት አቅም ካሁኑ የባሰ የሚያዳክመው ለመሆኑ መረጃዎች አፈትልከው በመውጣታቸው እና ባለሀብቶችን በባንኮች ላስቀመጧቸው የቁጠባ ሂሳቦች ዋስትና በማጣታቸው ከቅርብ ጊዜ ወዲህ ገንዘባቸውን በብዛት ከባንኮች እያወጡ በውጭ ምንዛሬ የመለወጡን ተግባር ተያይዘውታል ተብሏል። ከዚሁ ጋር በተያያዘ አሁን ከሀገሪቱ 65% በላይ ያለውን የሀገሪቱን ህዝቦች የያዙት የአማራና ኦሮሚያ ክልሎች ውስጥ የተነሳው ህዝባዊ እምቢተኛነት አያሰጋንም የሚሉ በተለይም የህወሓት አመራሮች ቤተሰቦቻቸውን ወደ ውጭ እያሸሹ ከመሆኑም በላይ እርስ በርሳቸው ጎራ ለይተው እየተተጋተጉ እንደሚገኙም እነዚሁ ውስጥ አዋቂ ምንጮች አረጋግጠዋል። በውጭ ሀገራት የሚኖሩ ትውልደ ኢትዮጵያውያን በኢትዮጵያ ውስጥ በባንክ በኢንሹራንስና በማይክሮፋይናንስ ተቋማት ውስጥ የገዙትን አክሲዮን የትርፍ ክፍል እንዲታገድና ባለአክሲዮኖችም ከሆኑ ለፍርድ እንዲቀርቡ የሚደነግገውን ህግ ለማሻሻል መመሪያ ቢሰጥም ችግሩን አይቀርፍም ተባለ። ባለፉት ዓመታት ኢትዮጵያውያን ዲያስፖራ በኢትዮጵያ ውስጥ ሀብትና ንብረት ለማፍራት ሲሉ ከዘረኛውና አምባገነኑ የኢህአዴግ ጋር በመሞዳሞድ በውጭም የፖለቲካ ደላላ በመሆን በሀገርና ህዝብ ላይ የሚደርሰውን ጥፋት ሲደግፉ ቢቆዩ ሀገር ቤት ባፈሩት ሀብትና ንብረታቸው ላይ አደጋ ያንዣበበበት እንደሚገኝ አንዳንድ ነዋሪዎች በምሬት ያነሳሉ። ወያኔ መራሹ ኢህአዴግ በራሱ ለነዚሁ አልጠገባዮች ከ2000 ሚሊዮን ተከትሎ በነፃ የከተማ መሬትን አድሎ የነበረ ሲሆን ወዲያውኑ ጥያቄው ቁጥር ሲበዛ በሊዝ መቸብቸቡ እንደጀመረ ሁሉ በገጠሩ አርሶ አደሮች በማፈናቀል የመሬት ወረራ ላይ የተሳተፉ ዲያስፖራ ቁጥር ቀላል አይደለም ተብሏል። መንግስት በባንክና ኢንሹራንስ እንዲሁም በሌሎች የማይክሮፋይናንስ ተቋማት ላይ ያወጣውን የሌላ ሀገር ዜግነት የያዙ ሰዎችን የትርፍ ክፍፍል የመቀማት እርምጃ በ$500 የቸበቸበው የትውልደ ኢትዮጵያውያን መታወቂያ ካርድ ሽያጭ
ትርፍ በማድረግ በሌሎች ዘርፎች ላይ ተመሳሳይ እርምጃ የማይፈጽምበት ምንም ምክንያት እንደማይኖር በመረዳት የዘንድሮ ዲያስፖራ ጉባኤ ተሳታፊዎችን ለመጀመሪያ ጊዜ ከወዳጁ ድርጅታቸው ጋር በባህር ዳር አሟግቷቸዋል። አንዳንድ በተቋሞ ጎራ ተሰልፈው በትውልድ ሀገራቸው ሀብት እንዳያፈሩ የተከለከሉ ወገኖች ምሬት ፍትህ በሚገባ ሳቢያን ዛሬ ከህዝብ እየተቀማ የሚኖርበትን ቤት ዳር አንጎት የተሰጠባቸውንም ሆኑ በገጠርና የእርሻ መሬት አርሶ አደሩን አፈናቅለው የመሬት ይዞታ በተቀበሉ ሰዎች ጉዳይ በቀጣይ ስርዓቱ የመጀመሪያ አጀንዳ መሆን ይገባዋል ሲሉ አስተያየት የሰጡ ይገኛሉ። ፋሺስቱና ዘረኛው ህወሓት የሚመራው የኢህአዴግ ቡድን በአማራው ላይ ያወጀውን ጦርነት ህዝቡ በጀግንነት በመመከት በሳምንት ውስጥ እንዲጨፈጭፈው ከተላከው አረመኔው የህወሓት ሰራዊት ጋር ሲፋለም መሰንበቱ ተገለጸ። ወረራው የህወሓት አሻንጉሊት የሚል ቅጽል በተሰጣቸው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ትዕዛዝ ከመሰጠቱ በፊት የተጀመረ ቢሆንም መግለጫው ቀድሞ ለተፈጸመው አሳፋሪ የህዝብ ጭፍጨፋ ህጋዊ ሽፋን ለመስጠት ታስቦ የተፈጸመ ነው ሲሉ የአካባቢው ነዋሪዎች ገልጸው ከታወጀብን የጅምላ ዘር ማጥፋት ትዕዛዝ ራሳችንን ለመከላከልና ከአገዛዙ ነፃ ለመውጣት በቁርጠኝነት ቆመናል ሲሉ በምሬት ገልጸዋል። ሰሞኑን የህወሓት ኃይሎች በአብዛኛው የአማራ ልዩ ኃይል ዩኒፎርም በማጥለቅ በባህር ዳርና በጎንደር ጥቃት የፈጸሙ ሲሆን በአብድራፊ፣ በብራጅራ፣ በፍኖተ ሰላም፣ በጢስ አባይ፣ በደንበጫ፣ በጨረቃ፣ በፈረስ ቤት፣ በማንኩሳ፣ እንጅባራ፣ መተማ፣ ሽዲ፣ ሽንፋ፣ ዳባት፣ ደባርቅ፣ መሸንቲር፣ ጎዬ፣ መራዊ፣ እብናት፣ ነፋስ መውጫ፣ ደብረ ታቦርና አምባ ጊዮርጊስ ሰላማዊን ህዝብ ያጠቁ ሲሆን በተለይም በአምባ ጊዮርጊስ ከተማ በህፃናት ላይ በቀጥታ በመተኮስ 8 ህፃናት ሲገደሉ 20ዎቹ ደግሞ በጎንደር ዩኒቨርሲቲ ሆስፒታል የህክምና እርዳታ እየተደረገላቸው ቢገኝም ብዙዎቹ ዳግም ቆመን ለመሄድ በማይችሉበት ሁኔታ መጎዳታቸውን ለመረዳት ተችሏል። በአማራ ክልል በተለይም በጎንደርና በጎጃም ህዝቡ ለነጻነት የሚያደርገውን የመከላከል ውጊያ አጠናክሮ በመቀጠል እስካሁን በመቶ የሚቆጠሩ ሰላማዊ ህፃናት፣ አረጋውያንና ወጣቶች ቢገደሉም የተጋድሎ አርበኞቹ ግን በፋሺስቱ የህወሓት ሰራዊት ላይ ጥቃት በመሰንዘር በመራዊ፣ በእንጅባራ፣ አብራጅራ በታንክ የታገዘውን ጦር አባረው የኢትዮጵያን ሰንደቅ ዓላማ በታንኩ ላይ አውለብልበውታል። በእነዚሁ የአማራ ክልሎች እስከ ዛሬው ዕለት ድረስ ባለን መረጃ 12 ከተሞች ሙሉ በሙሉ ከተማዎቹን ከህወሓት አገዛዝ ነፃ በማውጣት ራሳቸው በመረጣቸው የገቦዝ አለቆች እያስተዳደሩ እንደሚገኙም ለማወቅ ተችሏል። በኢትዮጵያ ወቅታዊ የፖለቲካ አለመረጋጋት ፈጣሪውም ተጠያቂውም ባለስልጣን ላይ ያለው የኢህአዴግ መንግስት ነው ሲሉ ሀገር ቤት የሚገኙ ተቃዋሚ ድርጅቶች ገለጹ። የኢትዮጵያ ፌዴራል ዲሞክራሲያዊ መድረክ ነሐሴ 23 ቀን 2008 ባወጣው ድርጅታዊ መግለጫ እንደገለጸው ኢህአዴግ ከሚያወጣቸው መግለጫዎች እንደተረዳ ነው ለተፈጸመውና እየተፈጸሙ ላሉት ጉዳዮች ኃላፊነት ለመውሰድ ከመቸገሩም በላይ ህዝቡ የአምባገነናዊ ስርዓት ለመቃወም መነሳቱን የተረዳ አይመስልም ብለው ይህንም ህዝባዊ አመጽ በኃይል ለመቀልበስ ተንቀሳቅሶ በመቶዎቹ ሲገደሉ በሺህ የሚቆጠሩ ቢያስርም አሁንም የተነሱ የህዝብ ጥያቄዎች ለችግሩ ፈጣሪ የሆነው የኢህአዴግ መፍትሄ ያመጣል ብለው እንደማያምኑ አስታውቀዋል። ድርጅታዊ መግለጫው በመቀጠል ኢህአዴግ በእስር የያዛቸውን ለውጥ ፈላጊዎች ያለምንም ቅድመ ሁኔታ ይለቀቁ፣ የተገደሉ ሰዎችም ተገቢውን ካሳና ይቅርታ እንዲጠይቅ አሊያም በሌላ ገለልተኛ ወገን ጉዳዩ እንዲጣራ እንዲደረግ ጠይቀው በሰላማዊ መንገድ ተቃውሞ ድምጽን ለማሰማት ህዝቡ በህገ መንግስቱ የተሰጡትን መብቶች በመሆናቸው ያለምንም ወከባና አምባጓሮ እንዲፈቀድለት አሳስበዋል። የሰማያዊ ፓርቲን በበኩሉ መንግስት እየወሰደ ያለውን አፍራሽ እርምጃ ኮንኖ በአብዛኛው ከመድረክ ጋር ተመሳሳይ ቢሆንም ጠንከር ባለ ቋንቋ በማውገዝ በመፍትሄ ደረጃም የባላደራ መንግስት ተቋቁሞ ለብሔራዊ ምርጫ በመጥራት በህዝቡ ይሁንታ በነፃ ምርጫ ያሸነፈ ወገን ሀገሪቱንም ሆነ ህዝቧን በሰላም ሊያስተዳድር ይገባል ሲል ባንክሮት አሳስበዋል። ህወሓት በበላይነት በሚቆጣጠረው የግንባር ምክር ቤት ላይ ስሙላ ለሲባል የቆየውን የፌዴሬሽን ፓርላማ ተክቶ እየሰራ እንደሚገኝና ይህም ሀገሪቱ በህገ መንግስት ደንብ ሳይሆን በፖለቲካ ቡድኖች ፍላጎት እንደምትመራ ተጨባጭ ማሳያ ነው ሲሉ የሀገር ቤትና ዓለም አቀፍ የህግ ምሁራን ገለጹ። ህወሓት ኢህአዴግ በቅርብ ሳምንታት ውስጥ ባካሄደው ድርጅታዊ ጉባኤ የ15 ዓመታት ጉዞን ገምግም ያለው ቢልም ወደ መቀመጫው አዲስ አበባ እየቀረበ ያለውን ከባድ የህዝብ አመጽ አስመልክቶ የእርሱ ስልጣን ያልሆነውን ሀገራዊ ፖለቲካ ውሳኔ በማስተላለፍ ይፋ በማድረጉ ችግሩን የበለጠ እንዲባባስ እንዳደረገው በመግለጽ ከሁሉም በላይ ይባስ ብለው ጠቅላይ ሚኒስትሩ ያለ ፌዴራል ምክር ቤትና ፓርላማ ፈቃድ በተወሰኑ ብሔሮች ላይ ጦርነትን ከማወጅ ያልተናነሰ ትዕዛዝ አስተላልፈዋል ሲሉ በጥብቅ ኮንነዋል። ህወሓት ኢህአዴግ ከዚህም በተጨማሪ በኦሮሚያና የአማራ ክልሎች ተጀምሮ ወደ ሌሎች ክልሎች በመዛመት ላይ ያለውን የፍትህ የነጻነትና የዲሞክራሲ ጥያቄዎችን
ትርጉማቸውን በማዛባት ህዝብ ከሚጠይቃቸው የሥርዓት ለውጥ በማሳነስ የተወሰኑ ክልሎች ጥያቄ ብቻ አድርጎ ለማድበስበስ ከመሞከሩም በላይ የቅራኔ አፈታቱንም ዘዴ ወደ ኃይለ ዘሎ በመግባት በሀገርና በህዝብ ላይ ከባድ ዋጋ የሚያስከፍል መዘዝ ያለውን ብጥብጥ እየጋበዘ ነው ሲሉ ተችተውታል። እንደሚታወቀው ጠቅላይ ሚኒስትር ኃይለማርያም ደሳለኝ የተሰጠውን ትዕዛዝ መብቱን የጠየቀውን ሁሉ ተኩሱበት በመሆኑ ታዛቢዎች የመንግስቱን ድርጊት ጠቢያን ለበዳቦ ሲሉት፣ አንዳንድ የተቃዋሚ ፓርቲዎች ግን እየተወሰደ ያለው አደገኛ እርምጃ የማያዋጣና የሀገሪቱን ፌዴራላዊ መዋቅር የሚያፋልስ መሆኑን በመግለጽ ለሁሉም የሚበጅ አዲስ አቅምና ተስፋ ይዞ ለሚመጣ ለባላደራ መንግስት ማስተላለፉ ለሀገሪቱ ሰላም እንደሚበጅ አሳስበዋል። የእስራኤል መንግስት የፖሊስ አዛዥ የኢትዮጵያ ቤተ እስራኤላውያን በእርግጥ አይሁዶች ናቸው፣ ሆኖም ከሌላው የእስራኤል ማህበረሰብ በበለጠ በወንጀል ተጠርጣሪዎች ናቸው በማለት በአንድ ስብሰባ ላይ ንግግር አደረጉ ሲሉ በተለያዩ ሚዲያዎች የሚናፈሰው ዜና ለማስተላለፍ ከፈለኩት ሀቅ ጋር የሚጻረር ነው ሲሉ አስተባብለው፣ ሆኖም ወገኖች ቅር በማሰኘት ይቅርታ ጠይቃለሁ ሲል አስታወቁ። የእስራኤል ፖሊስ ኮማንደር ሮኒ ኤልቬች ዛሬ በዋይኔት የመረጃ ማዕከል በኩል እንደገለጹት ባለፈው ማክሰኞ በአንድ ታላቅ ስብሰባ ላይ በኢትዮጵያ ይሁዳውያን ማህበረሰብ ላይ የሀገሪቱ ፖሊስ በተለያዩ ቦታዎች የሚወስደው የአግባብነት የሌለው አያይዞ ከዘረኝነት የመነጨ ነው የሚለው አስተሳሰብ ማስተባበያ ሐሳብ ለመስጠት እንደነበር ገልጸዋል። ኮማንደሩ እኔ ለማስረዳት የሞከርኩት በዓለም አቀፍ ደረጃ በተደረጉ የፖሊስ ሙያ ጥናቶች አንድ ሰው ከኖረበት ባህልና ማህበረሰብ ተለይቶ ወደ አዲስ ሀገር ሲገባ በብዛት በወንጀል ላይ የመሳተፍ እድሉ ከፍ እንደሚል ማረጋገጡንና ለኢትዮጵያ ይሁዳውያን ዘንድሮም ከሌላው የበለጠ ተጠርጣሪነታቸው ከዚህ የመነጨ ነበር ሲሉ አብራርተዋል። በመጨረሻም አሁን በእኔ ሐሳብና በሚዲያዎች አቀራረብ መካከል በተፈጠረው ክፍተት ላስቀየምኳቸው ኢትዮጵያን ቤተ እስራኤሎች ሁሉ ይቅርታ ጠይቃለሁ። በተቃውሞ ሰልፍም ወቅት የወንጀል ምርመራ ፋይል የተከፈተባቸው ወጣቶች በተቻለ ፍጥነት እያጣራን እንዲዘጋ ብርቱ ክትትል አደርጋለሁ ሲሉ ቃል ገብተዋል። እንደሚታወቀው ከዚህ በፊት ኢየሩሳሌም ከተማ ፖሊስ ምክትል ኮማንደር ብርጌዲየር ጀነራል አቢሻሎም ፔሌድ የመሬት ኢትዮ እስራኤል የሰብአዊ መብቶች ነጻነት ምክር ቤት ባዘጋጀው ስብሰባ ላይ ተገኝተው ይህንን ችግር የመነጨው ጥቁር ነጭ በመሆኑ አለመሆኑን ገልጸው ግን የባህል ልዩነት ያመጣው ጣጣ እንደሆነ ተረዱልን። በቅርቡ ቀን ከማንኛውም የማህበረሰብ ድርጅት ጋር በመተባበር የኢትዮጵያን ቤተ እስራኤሎች በፖሊስ ሙያ በማሰልጠን ማስመረግ ጊዜያዊ መፍትሄ ይሆናል ብለው እንደሚያምኑ ገልጸው የበለጠ የጋራ ምክክር ስብሰባ ጠርታችሁ እንድታገናኙኝ አደራ ጥለንባቸዋል ብለው አሳስበው እንደነበር ይታወሳል። የዕለቱ ዜናዎች እስካሁኖቹ ነበሩ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ